አቶ ደረጀ የፈሩት ነገር ዛሬ ደረሰባቸው። ወይዘሮ ማርታ የዳጣን ማንነት አወቀች። ስለዚህ ለአቶ ደረጀ የፍቺ ወረቀት ጠየቀችው ማለት ነው። በጣም ያሳዝናል። ልጆች ተበተኑ። ደረጀ በጣም አዘነ። ዳጣም በእኔ ምክንያት ከምትለያዩ እኔ ለቅቄ እወጣለሁ በማለትም እሷም ውሳኔዋን አሳወቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ነገር ሰላም ነው። እንግዲህ ዛሬም እንደተለመደው ዳጣ ክፍል 27ን ይዤላችሁ ቀርብ ያለው። እንግዲህ ሰሞኑ እንደምታዩት ዳጣና አቶ ደረጀ የዲኤንኤ ውጤት ምርመራ አድርገው በጣም ተደስተው ነበረ። ያው አባትና ልጅ መሆናቸውንም አረጋግጠው ነበረ። ያው ድሮም አባትና ልጅ እንደሆኑ ያውቃሉ። ነገር ግን ለሰዎችም አስረግጦ ለመናገር የሚል የዲኤንኤን ውጤት ተመርምረው እንደነበር እናውቃለን በባለፈው ክፍል። በዛውም በጣም ተደስተው እንዲሁም ቤተሰቡ በተሰበሰበበት ለመናገር ፈልገው ነበር አቶ ደረጀ ማለት ነው። ነገር ግን በዛ ሰዓት ንግግራቸው እንዲቀይሩ ዳጣ በሲስተም አስተንትን ቀየረችባቸው ማለት ነው። ምክንያቱም እንግዲህ ዛሬ በጣም ደስ ብሎኛል፣ የደስታዬ ምንጭ ልንገራችሁ በሚል ቤተሰቡ በተሰበሰበበት ነበረ እየጨፈሩ እያለ ቆም ብለው እንግዲህ ዛሬ ደስ ያለኝ ምክንያቱ ልጄ ሲሉ ዳጣ ቆም አደረገችና ይኸው ልጆት ይኸው ልጅ በማለት ውሃን ወደ እሱ አስጠጋቻት። በዚህ ጊዜ አቶ ደረጀም ውሃን እቅፍ አድርገው ልጄ በጣም እወድሻለሁ በማለትም እንዴ አበጌስ ልጃችን አይደለች እንዴ በማለትም ውሃ ስትጠይቀው አበጌም ሁላችሁም ልጆቼ ናችሁ ወዳችኋለሁ፣ ወይዘሮ ማርታም ወድሻለሁ በማለትም ውዴታ ቃል ገልጸውላቸው ነበረ። በዚህ ጊዜ ግን አበጌል ጥርጣሬ ውስጥ ገባች። እንዲሁም ሰላምም ማሰልሰል ጀመረች። ልጄ ያሉት በምን ምክንያት ነው በማለትም እሷም ማሰላሰል ጀመረች። በስተመጨረሻ አበጌ እንግዲህ ተጠራጣሪ ናትና ነገሮችን ማሰብ ጀመረች። ከዛ በኋላ አባቷ በወጣበት ቀጥታ የመኝታ ክላስ ውስጥ በመግባት የአባቷን ኪስ መፈተሽ ጀመረች። በዚህ ጊዜ ግን ያገኘችው ብርና ወረቀት ነበረ። ከዛም ወደ አባቷ በመደወል አባዬ ብር እፈልጋለሁ ስጠኝ በማለት ስትጠይቀው እንዳትነኪ እኔ በስልክሽ አስተላልፍልሻለሁ፣ ስልክ ውስጥ ጃኬት ውስጥ ያለ እንዳትነኪ በማለትም አስጠንቅቀዋት ነበረ። ነገር ግን እሷ ቀጥታ ወረቀቱን በማየት አንስታ ምን እንደሆነ ለመመልከት ስታስብ የሚያስደነግጥ ሆነ። ያም ወረቀት እንግዲህ የዳጣና የአቶ ደረጀ የዲኤንኤ ውጤት ሆኖ አገኘችው። በዚህ ጊዜም የፈራሁት ያሰብኩት የጠረጠርኩት ደረሰ በማለትም ወደ እናቷ ደወለች። በጊዜው እናቷ ቤት ውስጥ አልነበረችም ወይዘሮ ማርታ። ከዛ በኋላ ወደ እናቷ ደውላ ነበር እናትየው ወደ ቤት እንድትመጣና ይሄን ጉዳ እንድትሰማ ያደረገችው። ከዛ እናትየው እንደመጣች እማዬ እኔን ትጠይኛለሽ፣ እኔ ግን የሆነ ነገር ሳይ አጠረጥራለሁ። ይኸው ያልኩሽ እውነት ሆነ። እዩ ይሄንን ወረቀት ዳጣ አባቴ የወለዳት ከሌላ የወለዳት ልጅ ናት በማለትም ለእናቷ ወረቀቱን ስታሳይ ወይዘሮ ማርታ በጣም ደነገጠች። ምክንያቱም ባሏ በጣም ታምነዋለች፣ በጣም ትወደዋለች፣ ትዳሯ አክባሪ ናት። በዚህ ጊዜ ያሳስባት በቃ ትዳሬ መበተኑ ነው በማለትም ውስጧ ተጨነቀ። ደረጀ እስከሚመጣ ድረስ ጨነቃት። ደውላም አጣድፋም ቤት እንዲመጣ ያደረገችው። ለካ ከዚህ በፊትም እኔ በሌላ በወልድ ምን ታረግኛለሽ ብሎ የጠየቃትን ጥያቄ መጣባት። ለካ እሱ ይሄ ነገር ስላለ ነው እንዴ ይሄ ብሎ የጠየቀኝ በማለትም በጣም አብሰለሰለች። በቃ ትዳራችን መበተኑ ነው፣ ልጆች መበተናቸው ነው በማለት ደረጀ እስከሚመጣ ድረስ ጨንቋት ጠቧት። በንዴትም በብስጭትም ሆና ከአበጌል ጋር መወያየት ጀመሩ። እንግዲህ አቶ ደረጀ ወደ ቤት እየገሰገሰ መጣ። በዚህ ጊዜ ማርታ ተቀይራ
ፊቷ ሁሉ ተቀያይሮ አገኛት። ደረጀም በጣም በመደንገጥ ምን ሆነሻል ማርትዬ በማለትም ሲጠይቃት ለካ ያንተ ጉድ ነው ወይ ይሄ ነገር? እስከ ዛሬ ድረስ እንደዚህ ስትሸውደኝ የነበርከው ለካ አንተ ነህ ወይ? በማለትም ደረጀ ላይ ያፈጠጠችበት። ደረጀም ወረቀቱ በፊቱ ላይ ስትወረውርበት ከዛ አበጌ ናት አይደል ይሄ ሁሉ የምታደርገው በማለትም ደረጀም አንገቱን አቀርቅሮ ማሰብ ጀመረ። በዚህ መሀል በተፋፋመ መሀል ዳጣ ብቅ አለች። ምን ሆናችሁ ነው በማለትም ስትጠይቅ ወይዘሮ አበጌንም አንቺ ዲቃላ ለካ የአባቴ ልጅ ነሽ እንዴ በማለትም እሷንም መተናከል ጀመረች። በዚህ ጊዜ ቤቱ ሲበጠበጥ ዳጣም በቃ በእኔ ምክንያት ነው አይደል የምትጣሉት? እኔ ቤቱን ለቅቄ እወጣለሁ፣ ችግር የለም የእናንተ ትዳር አይበተን፣ እናንተ አትበተኑ፣ በቃ እኔ እርቃለሁኝ፣ ችግር የለም እድሌ ነው በማለትም ዳጣ ማልቀስ ጀመረች። ቤቱ ተቀወጠ። ናታንም መጣ፣ ሰላምም መጣች። በነገሩ ሁሉም ግራ ተጋቡ፣ በጣም ደነገጡ። ይህ ነገር ሲሰሙ እንዴት ይሆናል? አባዬ ሌላ ሚስት አለው እንዴ? አባዬ ማርታን አስቀምጦ ሌላ ቦታ ሄዷል እንዴ? የሚለውን በጣም ውዝግብ ውስጥ ከተታቸው። ነገሩ በጣም ውስብስብ ሆነባት ለወይዘሮ ማርታ። እኔ ምልክ ደረጀ እኔን ቤት አስቀምጠህ ነው አንተ ሌላ ሄድከው? እስቲ ንገረኝ በማለትም አፋጠጠችው። ደረጀ ግን ምንም ለመናገር ፈቃደኛ አልሆነም። አንገቱን አቀርቅሮ በጣም አዘነ። ዳጣም እንግዲህ ልጄ ብትሆኚ ደስ ይለኝ ነበር ብለሽኛል ነበር እንዴትዬ? በቃ ልጅሽ ልሆና ምን ችግር አለው በማለትም ስትጠይቃት እኔ በዚህ መልኩ አይደለም፣ ለምን ደበቀኝ? እውነቱን ለምን አይነግረኝም ነበር መጀመሪያውን ውስጥ በማለትም እኔ ችግር የለም በቃ እኔ እፈታዋለሁ፣ ያንቺ እናትስ የት ናት? እሺ አሁን በማለትም መልሳ ወደ ዳጣ እናቷን ማንነት መጠየቅ ጀመረች። በዚህ ጊዜ ዳጣም እትዬ አይደለም አንቺ እኔ ራሱ አላቃትም እማዬን፣ እኔ ያደግኩት ጎዳና ነው በማለት እሷም ዳጣም ሁኔታዎቹ ሁሉ ያሳለፈችው ታሪክ ሁሉ ለወይዘሮ ማርታ ነገረቻት። በዚህ ጊዜ ደረጀ እውነቱን ለመናገር ተገደደ። በቃ ትዳሬ ቢፈርስም እውነት ከመናገር ግን ወደ ኋላ ልይም በማለት እውነቱን አፈረጠው። ማርታ እውነቱን መቀበል አቃታት፣ ተንቀጠቀጠች። እንዲህ ደረጀ የኔ እናንተ ሁኔታ ይሄ ነበር እንዴ? እምነታችን በዚህ ልክ ነበር እንዴ? በማለትም ውሳኔዋን አሳወቀችው። የእሷ ውሳኔ ምን ይሆን? ፍቺ ይሆን? እውነት ይለያዩ ይሆን? እውነት ትዳራቸው ይበተን ይሆን የሚለውን በጣም ያጓጓል። ውድ ቤተሰቦቼ የእነሱን ትዳር መጨረሻ ለማወቅ እንገናኛለን ማለት ነው። ለዛሬ ይሄንን ይመስላል። መልካም ቆይታ